biggest protest in Chicago since President Trump took office. A significant crowd spilling out of daily. ፕሬዚዳንት ዶናልድ ትራምፕ በጥር ወር መንበር ስልጣኑን ከተረከቡ ወዲህ ትልቅ ነው የተባለ የተቃውሞ ሰልፍ በዩናይትድ ስቴትስ በሚገኙ ዋና ዋና ከተሞች እየተካሄዱ ነው። የእጃችሁን አንሱ የተቃውሞ መሪዎች በ50 የአሜሪካ ግዛቶች በሚገኙ በ1200 አካባቢዎች ሰልፎችን ለማድረግ አስበው ነበር። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮም በሌሎች ከተሞች በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት በተቃውሞ ሰልፎቹ ላይ ተሳትፈዋል። ተቃዋሚዎቹ ትራምፕ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዱት አጀንዳ ላይ ያላቸውን ቅሬታ አንስተዋል። ትራምፕ በአብዛኞቹ የዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላም በለንደን በፓሪስና በርሊን ጨምሮ ከአሜሪካ ውጭ ሰልፎች ተካሂደዋል። በቦስተን አንዳንድ ተቃዋሚዎች በዩኒቨርሲቲ ተማሪዎች በኢሚግሬሽን መስሪያ ቤት ለእስርና ከሀገር ለመውጣት በመገደዳቸው ሰልፉን ለመቀላቀል መወሰናቸውን ተናግረዋል። የህግ ተማሪዋ ኬት ስሚዝ እንደገለጸችው ከሆነ ባለፈው ወር ቦስተን ተፍትስ ዩኒቨርሲቲ አቅራቢያ በቁጥጥር ሲዋለው ቱርካዊው ተማሪ ሩሙሳ ኦዞክ መያዙ ሰልፉን እንድትቀላቀል ምክንያት ሆኗታል። እኔ ሰልፍ አልወድም፣ ግን ዛሬ መቃወም ትችላለህ፣ ካልሆነ ነገ ተራው ያንተ ሆኖ ልትወሰድ ትችላለህ ስትል አክላ ገልጻለች። በለንደን ተቃዋሚዎች ሰዎችን መጉዳት አቁሙና እሱ ደደብ ነው የሚሉ መፈክሮች ይዘው ታይተዋል። ትራምፕ በአሜሪካ የውጭ ጉዳይ ፖሊሲ ላይ ያደረጓቸውን ለውጦች በመጥቀስ ከካናዳ ላይ እጃችሁን አንሱ፣ ከግሪንላንድ ላይ እጃችሁን አንሱ እና ከዩክሬን ላይ እጃችሁን አንሱ ሲሉ ተሰምተዋል። ትራምፕ ካናዳና ግሪንላንድን ለመጠቅለል ፍላጎት እንዳላቸው በተደጋጋሚ ገልጸዋል። ከዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ጋር በይፋ አለመግባባት ውስጥ ከመግባታቸውም በላይ በዩክሬንና በሩሲያ መካከል የሰላም ስምምነት እንዲደርስ ማድረግ አልቻሉም። በዋሽንግተን ዲሲ ደግሞ በሺዎች የሚቆጠሩ ተቃዋሚዎች የዲሞክራቲክ ፓርቲ ሕግ አውጪዎችን ንግግር ለማዳመጥ ተሰባስበዋል። ብዙዎቹ አስተያየቶች ያተኮሩት በትራምፕ አስተዳደር ውስጥ ሀብታሞች ለጋሾች በሚጫወቱት ሚና ላይ ነበር። ዋነኛው ትኩረት ደግሞ የፕሬዝዳንቱ አማካሪ በመሆን በሚያገለግሉትና ወጪዎችንና የፌደራል የሥራ ኃይልን በከፍተኛ ሁኔታ ለመቀነስ ጥረት የሚያደርጉትን ኤለን መስክ ላይ ነው። የፍሎሪዳ ኮንግረስማን ዊክስማን ፎረስት መንግስታቸውን በቢሊዮነር ተወሯል ሲሉ አውግዘዋል። ከህዝብ ስትርቁ ህዝቡ እንደሚነሳ ጠብቁም፣ ይህ ደግሞ በምርጫ ኮሮጆና በጎዳና ላይ ይገለጻል ብለዋል። ሰልፉ የተካሄደው በፍሎሪዳ የተካሄደው ምርጫ በፕሬዝዳንቱና በአጋሮቻቸው ጥበሳ ካሳረፈም በኋላ ነው። ሪፐብሊካኖቹ ማክሰኞ ዕለት ከፍተኛ ፉክክር በተደረገበት ልዩ የፍሎሪዳ ኮንግረስ ምርጫ ቢያሸንፉም ያሸነፉት ካሰቡት በላይ በጠባብ ልዩነት ነበር። የዊስኮንሲን መራጮች ደግሞ በግዛቱ ጠቅላይ ፍርድ ቤት እንዲያገለግሉ ዲሞክራት ዳኛን የመረጡ ሲሆን በመስክ የሚደገፉት የሪፐብሊካን እጩም በ10 በመቶ ድምፅ ተበልጠዋል። በሁለቱም ግዛቶች ዲሞክራቶች በትራምፕ አስተዳደር ፖሊሲዎችና በኤለን መስክ ተጽዕኖ ላይ የመራጮች ቁጣን ለምርጫው ተጠቅመዋል። አንዳንድ የህዝብ አስተያየቶች ውጤቶች የፕሬዝዳንት ትራምፕ ተቀባይነት በጥቂት መቀነሱን አሳይተዋል። በዚህ ሳምንት መጀመሪያ ላይ የተለቀቀው ዋን ሮይተርስ አይፖስስ የህዝብ አስተያየት ወደ 43 በመቶ ዝቅ ማለቱንና ይህም ትራምፕ በጥር ወር ሁለተኛ የስልጣን ዘመናቸውን ከጀመሩ ወዲህ ዝቅተኛ ነጥብ መሆኑን አሳይቷል። ጥር 20 ባለ ሲመታቸውን ሲያደርጉ ቁጥሩ 47 በመቶ ነበር። ተመሳሳይ ጥናት እንደሚያመለክተው 37 በመቶ አሜሪካውያን የኢኮኖሚውን አያያዝ ሲደግፉ፣ 30 በመቶ የሚሉት ደግሞ በአሜሪካ ያለውን የኑሮ ውድነት ለመቅረፍ ያላቸውን ስትራቴጂ ደግፈዋል። ሌላ በሃርቫርድ ካፕ ሃሪስ የህዝብ አስተያየት ውጤት ደግሞ ከመራጮች መካከል 49 በመቶዎቹ የትራምፕን አፈጻጸም ቢያጸድቁም ባለፈው ወር ከነበረበት 52 በመቶ መቀነሱ ታይቷል። 54 በመቶ መራጮች ከፕሬዝዳንት ጆ ባይደን የተሻለ ስራ እየሰሩ መሆናቸውን እንደሚያምኑ ገልጿል።
ዋሽንግተን ለተቃውሞ የወጣ ትሬሳ የተባለች ግለሰብ ዲሞክራሲያዊ መብቶቻችን ያጣን ነው ስትል ተናግራለች። በፌደራል መንግስት ደረጃ እያደረኩት ያለው ቅናሽ በጣም አስግቶኛል ስትል የጡረታና የትምህርት ጥቅማ ጥቅሞች እንዳሳሰባት ተናግራለች። ትራምፕ የተቃዋሚዎችን መልእክት ሰምተው እንደሆነ ስትጠየቅም ትራምፕ በየቀኑ ጎልፍ ስለሚጫወቱ የሚሆነውን እናያለን ስትል መልሳለች። ትራምፕ ቅዳሜ ዕለት ምንም አይነት ኦፊሳዊ ዝግጅቶችን ያላደረጉ ሲሆንም ፍሎሪዳ በሚገኘው ሪዞርታቸው ጎልፍ በመጫወት ቀኑን አሳልፈውታል። እሁድ ጎልፍ እንዲጫወቱ እቅድ ተይዞላቸዋል። ዋይት ሃውስ የትራምፕን አቋም የሚከላከል መግለጫ በማውጣት እንደ ዴሜኬር ያሉ ፕሮግራሞችን መጠበቃቸው እንደሚቀጥሉና ዲሞክራቶችን ስጋት ሲል ገልጿቸዋል። የፕሬዝዳንት ትራምፕ አቋም ግልጽ ነው። ሁልጊዜም ለሶሻል ሴኩሪቲ ለዴሜኬር እና ለሜዲኬድ ብቁ የሆኑ ተቃዋሚዎች ይጠብቃል። የዲሞክራቶች አቋም ደግሞ ለህገወጥ የውጭ ዜጎች የሶሻል ሴኩሪቲ ሜዲኬድ እና ሜዲኬር ጥቅሞቻቸውን በመስጠት እነዚህም ፕሮግራሞችን ከማስከበር ባለፈ የአሜሪካ ዜጎችን ያደቃል ብሏል መግለጫው። ከትራምፕ ከፍተኛ የኢሚግሬሽን አማካሪዎች አንዱ ቶም ሆማን ቅዳሜ ለፎክስ ኒውስ እንደተናገሩት ተቃዋሚዎቹ ከኒውዮርክ መኖሪያ ቤታቸው ደጃፍ ሰልፍ ማድረጋቸውን፣ ነገር ግን እሳቸው በወቅቱ በዋሽንግተን እንደነበሩ ተናግረዋል። ባዶ ቤት የፈለጉትን ሁሉ ተቃውሞ ማሰማት ይችላሉ ያሉት ሆማን ተቃውሞና ሰልፍ ምንም ማለት አይደለም ሲሉ አክለዋል። ስለዚህ ይቀጥሉም እና የመናገር ነፃነት መብቶቻቸውን ይጠቀሙ፣ ይህ እውነታውን አይለውጠውም ብለዋል። ይህን ተከትሎ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደቡብ ሱዳን ከአሜሪካ የተባረሩ ዜጎቿን ለመቀበል ዳተኛ በመሆኗ ምክንያት የደቡብ ሱዳን ፓስፖርት ለያዙ የተሰጠ ማንኛውንም ቪዛ መሰረዙን አስታውቋል። ሩቢዮ ቅዳሜ ዕለት በሰጡት መግለጫ አገራቸው ማንኛውንም የደቡብ ሱዳን ዜጋ ወደ አሜሪካ በየትኛውም መንገድ እንዳይገባ እንደምታግር ተናግረዋል። የደቡብ ሱዳን የሽግግር መንግስት ወደ ሀገራቸው የሚመለሱ ዜጎችን በወቅቱ ባለመቀበሉ ለችግሩ ተጠያቂ መሆኑን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ በሚከተሉት አዲስ የኢሚግሬሽን ፖሊሲ የተነሳም ህገወጥ ስደተኞችን በጅምላ ከሀገር እያስወጡ ነው። የደቡብ ሱዳን የሽግግር መንግስት አሜሪካን መጠቀሚያ የሚያደርጋት የሚያቆምበት ጊዜ አሁን ነው ሲሉ ሩቢዮ አስጠንቅቀዋል። አሜሪካም ሆነች ሌሎች ከሀገራችሁ የሚያስወጣቸውን ሰዎች አገራት ወዲያውኑ መቀበል ይኖርባቸዋል ሲሉ ተናግረዋል። ይህ የአሜሪካ ውሳኔ የተሰማው ደቡብ ሱዳን እንደገና ወደ እርስ በርስ ጦርነት ልትገባ ትችላለች የሚል ስጋት እየጨመረ በመጣበት ወቅት ነው። አሜሪካ በቀጠናው ዳግም ጦርነት ይቀሰቀሳል በሚል ስጋት የካቲት 29 2017 ዓ.ም በደቡብ ሱዳን የድንገተኛ አደጋ ሰራተኞች ያልሆኑ ዜጎቿ ሙሉ በሙሉ ለቀው እንዲወጡ አዛ ነበር። ደቡብ ሱዳናውያን ቀደም ሲል በአሜሪካ ጊዜያዊ ከለላ ቲፒኤስ ተሰጥቷቸው ለተወሰነ ጊዜ በሀገሪቱ መቆየት ይችላሉ። አሜሪካ ደቡብ ሱዳናውያን የሰጠችው ጊዜያዊ ከለላ ሚያዝያ 25 2017 ዓ.ም ያበቃ ነበር። ክቡራን አድማጮቼ እስካሁን ከኛ ጋር በመቆየታችሁ እያመሰገንኩኝ በሌላ መረጃ ተመልሰን እስከምንገናኝ በያለንበት ሰላም እየተመኘው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኩኝ።